በዛሬው ፕሮግራማችን አሁን ላይ ካሉት የኤአይ ቱሎች ለፕሮግራሚንግ፣ ለኮንቴንት ክሬሽን፣ የተለያዩ ፕሮብሌሞችን ሶልቭ ለማድረግ እንዲሁም ደግሞ ሌሎች ስራዎችን ለመስራት እጅግ በጣም ተመራጭ የሚባለውን የክላውድ ኤአይ ቱል ኢትዮጵያ ውስጥ ሆነን ካለምንም የውጭ ስልክ ቁጥር በነፃ እንዴት ከፍተን መጠቀም እንደምንችል እንመለከታለን። በነገራችን ላይ ፕሮግራሙን እስከ ፍጻሜው ድረስ ተከታተሉ። ምክንያቱም ይህን አፕሊኬሽን አወርዳችሁ ስትሞክሩ ላይሰራላችሁ የሚችልበት ምክንያት ስለሚኖር ያንን ነገር ደግሞ እንዴት አስተካክለን መጠቀም እንደምንችል መጨረሻ ላይ በቀላሉ አሳያችኋለሁ። እንደምትመለከቱት አፕሊኬሽኑ ይሄኛው ነው፣ የክላውድ ኤአይ አፕሊኬሽን። ፕሌይ ስቶር ላይ እንዲሁ በቀጥታ ገብተን ብንፈልገው አናገኘውም። እናንተ አሁንም ቀጥታ ገብታችሁ ፕሌይ ስቶር ላይ ክላውድ ኤአይ ብላችሁ ሰርች ብታደርጉ እንደምትመለከቱት አይመጣላችሁም። ሰው እንዴት በቀላሉ አፕሊኬሽኑን እዚሁ ከፕሌይ ስቶር ላይ አውርደን መጠቀም እንደምንችል፣ እንዴት እንደምናወርድ መጨረሻ ላይ አሳያችኋለሁ። አሁን አፑን ከፍተን ይህንን አስገራሚ የኤአይ ቱል እንዴት መጠቀም እንደምንችል ላሳያችሁ። አፑን ለመጀመሪያ ጊዜ ስከፍቱት በዚህ መልክ ያመጣላችኋል። እዚህ ጋም እንደምትመለከቱት ኮንቲኒው ዊዝ ጉግል ወይ ደግሞ ኢሜይላችሁ እንድታስገቡ ይጠይቃችኋል። በተመቻችሁ አማራጭ እዚህ ጋር ይሄንን ስቴፕ እናልፋለን። እኔ እዚህ ጋር ከስልኬ ላይ ካሉት የጉግል አካውንቶች በአንዱ ማለፍ ስለፈለኩኝ ኮንቲኒው ዊዝ ጉግል የሚለውን ክሊክ አደርገዋለሁ። ከዛም በመቀጠል ስልካችሁ ላይ ያሉትን የጉግል አካውንቶች በዚህ መንገድ ያመጣላችኋል። እናንተም ኮኔክት ማድረግ የፈለጋችሁትን አካውንት እዚህ ጋር መርጣችሁ ከሱ ጋር ታገናኛላችሁ። ከዛም በመቀጠል በዚህ መልክ ሲያመጣልን እዚህ ጋር አግሪ ኤንድ ሼር የሚል አማራጭ አለ። እሱን ክሊክ እናደርገዋለን። ከዛም ሲቀጥል በዚህ መልክ ያመጣልናል። እዚህ ጋር ያለችዋን ቼክ ቦክስ ክሊክ እናደርግና ከስር ኮንቲኒው የሚለውን ክሊክ እናደርገዋለን። እዚህ ጋም እንደምትመለከቱት ያው የተወለዳችሁበትን ወር፣ ቀን እንዲሁም ዓመተ ምህረት እንድታስገቡ ይጠይቃችኋል። ይህን እናስገባለን። እሱን ካስገባችሁ በኋላ እዚህ ጋር ስማችሁ እንድታስገቡ ይጠይቃችኋል። እዚህ ጋም ያው ስማችሁን አስገብታችሁ ታልፋላችሁ። በመጨረሻም በዚህ መልክ ያመጣልናል። እዚህ ጋም ያው እንደምትመለከቱት እዚህ ጋር ኤአይውን ይሄ ክላውድ የሚባለውን የኤአይ ቱል የእናንተን ቻት በመያዝ ሞር ትሬን ለማድረግ እንዲሁም ደግሞ ኢምፕሩቭ ለማድረግ ልጠቀመው ወይ ነው የሚላችሁ። ከፈለጋችሁ እዚህ ጋር ያለችውን ቶንግል ኦፍ የነበረችውን ኦን ታረጋላችሁ። ካልፈለጋችሁ ደግሞ ያው ኦፍ ታረጋላችሁ። እኔ እዚህ ጋር ስላልፈለግኩኝ ይህንን ኦፍ አረገዋለሁ። ከዛም በመቀጠል ከስር ኮንቲኒው የሚለውን ክሊክ እናረጋለን። እዚህ ጋም እንደምትመለከቱት 3 አይነት አማራጭ አለ፣ ፍሪ፣ ፕሮ እና ማክስ የሚል። እኛ እዚህ ጋር የፍሪ አክሰስ ስለፈለግን ፍሪ የምትለው ላይ እናረግና ስቴይ ኦን ፍሪ የሚለውን ክሊክ እናረገዋለን። እንደምትመለከቱት ይህ የክላውድ ኤአይ ቱል በዚህ መንገድ በቀላሉ ከፍቶልናል። እዚህ ጋር ስንመለከት ተመሳሳይ ነው ከሌሎች ኤአይ ቱሎች ጋር ከነ ጄሚኒ ከቻትጂፒቲ ጋር። ዩዘር ኢንተርፌሱ ያን ያህል ግራ የሚያጋባ ነገር አይደለም። እዚህ ጋር የምትፈልጉትን ነገር ትጠይቁታላችሁ። ከዚህም በተጨማሪ ደግሞ ሌሎች ፋይሎችን፣ ፎቶዎችን ማስገባት ከፈለጋችሁ እዚህ ጋር ያለችዋን የፕላስ አይከን ክሊክ እናደርጋለን። በመቀጠል እንደምትመለከቱት ፎቶስ ኦር ደግሞ ፋይል የሚል አማራጭ አለ። ከስልካችሁ ላይም ፋይሎችን አፕሎድ እያደረጋችሁ ለምትፈልጉት ነገር ይህንን የኤአይ ቱል መጠቀም ትችላላችሁ። ይህ የኤአይ ቱል ከሌሎች የኤአይ ቱሎች ከነ ቻትጂፒቲ ከነ ጄሚኒ በምን ይለየዋል ካልን ስፔሻሊ ፕሮብሌም ሶልቪንግ ላይ፣ ኮዲንግ ላይ እንዲሁም ደግሞ ለኮንቴንት ክሬሽን ለኮንቴንት ክሬተሮች የተሻለ የኤአይ ቱል ነው ተብሎ ይታሰባል። እዚህ ጋር የምትፈልጉትን ጥያቄ እዚህ ጋር ትጠይቁታላችሁ። ከፈለጋችሁ በቮይስ መጠየቅ ከፈለጋችሁ እችኛው አማራጭ አለች። ካልሆነም ደግሞ እዚሁ ጋም ቻት እያረጋችሁ ከኤአዩ ጋር ኮሚኒኬት እያረጋችሁ የምትፈልጉትን ነገር መስራት ትችላላችሁ። በዚህ አጋጣሚ እንድታውቁት የምፈልገው ነገር ይህንን የኤአይ ቱል ብቻ ሳይሆን ሌሎችንም የኤአይ ቱሎችን ስትጠቀሙ ማወቅ ያለባችሁ ነገር ቢኖር አሪፍ ፕሮምፕት ብትሰጡት ወሳኝ ነው። ምክንያቱም እናንተ በምትሰጡት ልክ ነው ስም ያወጣላችሁ። ሰው መጨረሻ ላይ አሪፍ አውትፑት ማግኘት ከፈለጋችሁ የምትሰጡትን ፕሮምፕት በደንብ አድርጋችሁ አስተካክላችሁ መጻፍ መቻል አለባችሁ። እንደምትመለከቱት እኔ እዚህ ጋር ለምሳሌ የሆነ ጥያቄ ጠይቄው በዚህ መንገድ ምላሹን ሰጥቶኛል። እናንተም አፕሊኬሽኑን ስልካችሁ ላይ ከጫናችሁ በኋላ በቀላሉ ይህንን የክላውድ ኤአይ ቱል በዚህ መንገድ መጠቀም ትችላላችሁ። በመጨረሻም ይህንን አፕሊኬሽን እንዴት ማውረድ እንደምንችል ላሳያችሁ። በጣም ቀላል ነው። እንደምትመለከቱት ወደ ፕሌይ ስቶር ገብተን ክላውድ ኤአይ ብለን ሰርች ብናደረግ አይመጣልንም። ስለዚህ ምንድነው የምናደርገው? ከዚህ እንወጣለን። በመቀጠል ይሄኛውን የፕሌይ ስቶር አፕሊኬሽኑን ጫን ብለን እንይዘዋለን።
ከዛም በዚህ መልክ ሲያመጣለን እዚህ ጋር ያለችዋን ምልክት ክሊክ እናረጋታለን። ከዛም ወደታች ወረድ እናረግና ስቶሬጅ ውስጥ በመግባት ከስር ክሊር ካች የሚል አማራጭ አለ እንደምትመለከቱት፣ እሱን ክሊክ እናረጋለን። ከዛም በመቀጠል እዚህ ጋር ወደ ኋላ ወጥተን ደግሞ ከስር እንደምትመለከቱት ካሉት የሶስት አማራጮች ፎርስ ስቶፕ የሚለውን ክሊክ እናረገዋለን። ይህንን በዚህ መንገድ ካሳከልን በኋላ ከዚህ እንወጣለን። በመቀጠል ስልካችሁ ላይ ያለ ማንኛውንም ቪፒኤን ትከፍታላችሁ። እኔ እዚህ ጋር ስልኬ ላይ የምጠቀመውን ቪፒኤን ከፍታለሁ። በመቀጠል ቪፒኤኑን ኮኔክት እናረጋለን። ቪፒኤኑን ኮኔክት ካረግን በኋላ ተመልሰን ወደ ፕሌይ ስቶር እንገባለን። በመቀጠል ክላውድ ኤአይ ብለን ሰርች ስናደርግ እንደምትመለከቱት በዚህ መንገድ አፕሊኬሽኑ ይመጣልናል። በቀላሉ በዚህ መንገድ አፕሊኬሽኑን ስልካችሁ ላይ አውርዳችሁ መጠቀም ትችላላችሁ። በመጨረሻም አፕሊኬሽኑን በዚህ መንገድ ካወረድን በኋላ ለመክፈት ስንሞክር ሊያስቸግረን ይችላል። ምክንያቱ ምንድነው? አፕሊኬሽኑን እንደምትመለከቱት ከፕሌይ ስቶር ላይ ስናወርድ የተጠቀምነው ቪፒኤን አለ። ሰው አፑንም ለመክፈት ስንሞክር ያንን ቪፒኤን ማቋረጥ የለብንም። ቪፒኤኑ እንዲሁ ኮኔክት እያለ ነው አፕሊኬሽኑን ከፕሌይ ስቶር ላይ እናወርዳለን። ከዛም በመቀጠል ባሳየኋችሁ መንገድ የክላውድ ኤአይ አካውንታችሁን እዚሁ አፕሊኬሽን ላይ ከፍታችሁ መጠቀም ትችላላችሁ። በነገራችን ላይ ያለ ቪፒኤንም የሰራላችሁ ሰዎች አሉ። ቢሆንም ግን እናንተ የምትቸገሩ ከሆነ እንዲሁ ቪፒኤኑ ሳታቋርጡ አፕሊኬሽኑን ካወረዳችሁ በኋላ በቀጥታ አፕሊኬሽኑን ከፍታችሁ ባሳየኋችሁ መንገድ የክላውድ ኤአይ አካውንታችሁን ከፍታችሁ በዚህ መንገድ መጠቀም ትችላላችሁ። ከተመቻችሁ ላይክ ማድረግ እንዳይረሳ። በቀጣይ ጊዜ በአሪፍ መረጃ እንገናኛለን። እስከዛው ድረስ ቻው።